ጤና ይስጥልኝ አክሊል እባላለሁኝ የመድኃኒት እና የኮስሞቲክስ ባለሙያ ነኝ። እና ዛሬ የምናወራው የጨጓራ ህመምን ይሆናል ማለት ነው። ለመሆኑ ጨጓራ ሲባል ምንድን ነው? ከዚህን ጀምርና ያው ጨጓራ ሰውነታችን ከሚገኙ በጣም ወሳኝ ከሚባሉ ክፍሎች አንዱ ሲሆን ዋናው ስራ ምንድን ነው? የምንመገበውን ምግብ ወደ ግሊኮዝ ይቀይራል። ይህንን የሚያደርገው የተለያዩ ኬሚካሎችን ሃይድሮክሎሪክ አሲድ የሚባልን ሌሎች ፔፕሲን የሚባሉ ኬሚካሎችን ተጠቅሞ የምንመገበውን ምግብ እንዲፈጭ ያደርጋል ማለት ነው። ስለዚህ በዚህ ሂደት ምንድን ነው የሚደረገው? ምግቦቹ እንዲፈጩ መጀመሪያ አሲድ ይመነጫል። ምግብ ሆድ ውስጥ ካለ አሲድ ይመነጫል። ይህንን አሲድ ደግሞ የሆድ እንዳያቃጥል የሆድ ክፍሎችን እንዳያቃጥል ተብለው የተሰራው የሆድ ግድግዳ አለ። ይሄ የሆድ ግድግዳ በጣም ጠንካራና አሲድን መከላከል ይችላል። ፕላስ ደግሞ እንደገና ደግሞ ምንድነው ያለው? ልክ ሚኮስ የሚባሉት ንፍጥ የሚመስል ነገርም አለው። እነዚህ ሁለት ነገሮች ሆድ ውስጥ የተፈጠረውን አሲድ ጨጓራ እንዳያቃጥለው ይከላከላሉ ማለት ነው። ስለዚህ በዚህ ሂደት ሁለቱም ሚዛናዊ ባላንስድ ሆኖ የሚፈጠረውንም አሲድ እንደገና ደግሞ አሲድ እንዳያቃጥል የጨጓራውን ፓርስ የሆነ ክፍል እንዳያቃጥለው ደግሞ ግድግዳውና እዛ የሚገኙ አንዳንድ ሚኮሶች ወይም ደግሞ ዝልግልግ የሚሉ ንፍጥ የሚመስሉ ነገሮች ባላንስድ መሆን አለባቸው ማለት ነው። ስለዚህ ይህንን ሂደት ነው የምንመገበውን ምግብ ተፈጭቶ ወደ ግልኮስ ወደ ጉልበት የሚቀየረው ማለት ነው። እና በሆድ ውስጥ የሚፈጠረውን በጣም ጠቃሚ የሆነው አሲድ ማለት ሃይድሮክሎሪክ አሲድ የሆድ ግድግዳ ወይም ደግሞ የጨጓራን ግድግዳ በስቶ ኢሮዥን ፈጥረው ግድግዳውን የማቃጠል ወይም ደግሞ የመቦርቦር ስራ ሲጀምር ይህንን የጨጓራ ህመም ተብሎ ይጠራል እና ብዙ ምልክቶችም ያሳያል ማለት ነው። ታዲያ ይህንን የሚሆነው ሰዎች ምንድን ናቸው በምንበት ሰዓት አንደኛ ነገር ወይም ደግሞ በዋነኛነት የሚጠቀሰው ባክቴሪያ ሲሆን ኤች ፓይሎሪ የሚባለው ባክቴሪያ ይሆናል ማለት ነው። ሁለተኛ ነገር ደግሞ መድኃኒቶች ናቸው። በተለይ ህመም ማስታገሻ ተብሎ የሚወሰዱት መድኃኒቶች ናቸው። አልኮሆል እና ሲጋራም እነዚህም በጣም የጨጓራ ህመምን ያስነሳሉ። ጭንቀት ወይም ደግሞ ስትረስ ደግሞ በጣም የጨጓራ ህመምን ያስነሳል። ምግቦች በተለይ ቅባታማ የሆኑ ምግቦች ደግሞ ጨጓራ ህመምን ያስነሳሉ ማለት ነው። ስለዚህ በጣም አጠር ባለመልኩ ይህንን ይመስላል ስለ ጨጓራ ማንነትና መንስኤዎቹ። በሚቀጥለው ቪዲዮ ደግሞ የጨጓራ ህመም ምልክቶቹ ምንድን ናቸው፣ እንዴት ስንከላከለው፣ እንዴት ስናክመው የሚለው በሚቀጥለው ቪዲዮ እንሰራለን። እናመሰግናለን።